ሰላም ጤና ይስጥልኝ የኢትዮ ፋክት ኒውስ ተከታታዮች እንደምን አደራችሁ። ዛሬ ግንቦት 10 2018 ዓመተ ምህረት መላውን የዓለም ፖለቲካና የሀገራችን ሕዝብ ትኩረት የሳቡ ከእኩለ ሌሊት ጀምሮ በእጃችን የገቡ እጅግ በጣም ትኩስና ሰበር መረጃዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ሰው መሆን ተሾመ ነኝ። በቅድሚያ ወደ አርዕስተ ዜናዎቹ። ከአውሮፓና ከዋሽንግተን የተሰማው አስደንጋጭ መረጃ በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደርና እስራኤል በኢራን ላይ የከፈቱትን አዲሱን የኢኮኖሚና ወታደራዊ እገዳ ስትራቴጂ የሚመለከት ይሆናል። ቻይና ከበስተጀርባ በሚስጥር ለኢራን የላከችው የጦር መርከቦች ዋስትናና መላውን የዓለም የነዳጅ ገበያ ያወከው አዲሱ ቀውስም በትኩረት ይቃኛል። በሀገር ውስጥ ደግሞ የጠቅላይ ሚኒስትር አብይ አህመድ ንግግር ያስነሳው ታላቅ ማዕበል ትልቅ ቦታ ይይዛል። ጠቅላይ ሚኒስትሩ የዓለም ሕዝብ በኢትዮጵያ እድገት መደመሙንና ሕዝቡ ግን ለውጡን በሚገባ ለመረዳቱን መናገራቸው በአዲስ አበባ ነዋሪዎች ዘንድ ከፍተኛ ቁጣና ክርክር አስነስቶ ይገኛል። የኑሮ ውድነቱና የ30 ቢሊዮን ብር የቤት ዕዳ ባለበት ከተማ ይህ ንግግር ምን አንድምታ እንዳለው በጥልቀት እንመረምራለን። ከዚሁ ጋር ተያይዞ ጠቅላይ ሚኒስቴሩና የናይጄሪያው ቢሊዮነር አሊኮ ዳንጎቴ እሁድ ማለዳ በሶማሌ ክልል ጎዴ ከተማ ያደረጉት ድንገተኛ ስብሰባ እና በቢሊዮን ዶላር የሚቆጠር ታላቁ የዩሪያ ማዳበሪያ ፋብሪካ ግንባታ ምስጢር ይፋ ይደረጋል። በመጨረሻም ለሰባተኛው አጠቃላይ ምርጫ ጥቂት ቀናት ሲቀሩት በብሔራዊ ምርጫ ቦርድ በደህንነት አካላትና በሰብአዊ መብት ኮሚሽን መካከል የተፈጠረው ያልተጠበቀ ፍጥጫና አዲሱ የፌዴራል ፈጣን አደጋ ምላሽ ኤጀንሲ የፓራሚሊተሪ ኃይል ስምሪት ከምርጫው ጋር ስላለው ትስስር ዝርዝር ትንተናችንን እናቀርባለን። አሁን በቀጥታ ወደ ትንታኔ ዜናዎቹ እናልፋለን። እስከ መጨረሻው ድረስ በትዕግስት እንድትከታተሉን በአክብሮት እንጋብዛለን። ክቡራን አድማጮቼ፣ መጀመሪያ የምንሄደው ወደ መካከለኛው ምስራቅና ወደ ዋሽንግተን ዲሲ ይሆናል። ዋይት ሃውስ በፕሬዝዳንት ዶናልድ ትራምፕ መሪነት ወደ ስልጣን ከተመለሰበት ጊዜ ጀምሮ በዓለም አቀፍ ፖለቲካ ላይ ትልቅ ለውጦች እየታዩ ይገኛሉ። በአሁኑ ሰዓት አሜሪካና እስራኤል በጋራ በመሆን በኢራን ላይ የከፈቱት አዲስ የዲፕሎማሲና የወታደራዊ ጫና መላውን ዓለምን እያስጨነቀ ይገኛል። የውስጥ የመረጃ ምንጮች እንደጠቆሙት ትራምፕ በኢራን ላይ ያላቸው ከፍተኛ የጫና ስትራቴጂ አዲሱን ምዕራፍ እንደያዘ ይነገራል። እስራኤል በበኩሏ በቀጠናው ውጥረቱን እያጠነከረች በኢራን የኒውክሌርና የስትራቴጂክ ማዕከላት ላይ የነደፈችውን እርምጃ ለመውሰድ ከዋሽንግተን አረንጓዴ መብራት ማግኘቷ ተሰምቷል። ነገር ግን ነገሩ እዚህ ላይ ብቻ እንደማያበቃ ይገመታል። የዚህ ታላቅ ፍጥጫ ትልቁ ተዋናይ ከበስተጀርባ ያለው የቤጂንግ እጅ ወይም የቻይና መንግስት መሆኑ ይነገራል። ቻይና ከኢራን የምታገኘውን የነዳጅ ፍላጎት ለማስከበርና የአሜሪካን ተጽዕኖ ለመቀነስ ለቴሄራን የኢኮኖሚና የቴክኖሎጂ ዋስትና እየሰጠች እንደምትገኝ መረጃዎች ይጠቁማሉ። ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ ከፍተኛ ታሪፍ ለመጣልና የንግድ ጦርነቱን ለማፋጠን በወሰኑበት በዚህ ወቅት ቻይና የኢራንን ካርድ በመጠቀም በአሜሪካ ላይ ዲፕሎማሲያዊ አጸፋ ለመመለስ እየሰራች እንደሆነ የጂኦ ፖለቲካ ባለሙያዎች ያብራራሉ። ይህ በአሜሪካና በእስራኤል ህብረት እንዲሁም በኢራንና ቻይና ወገንተኝነት መካከል ያለው ፍጥጫ በቀይ ባህርና በሆርሙዝ የባህር ወሽመጥ ላይ ያለውን የንግድ ልውውጥ አደጋ ላይ ጥሎታል።
ይህ ሁኔታ ደግሞ እንደ ኢትዮጵያ ላሉ ከውጪ ነዳጅና ምርቶችን ለሚያስገቡ ሀገራት ትልቅ የዋጋ ጭማሪን እያሳየ ያለና ደግሞም የሚቀጥል መሆኑን ባለሙያዎች እየገለጹ ይገኛሉ። በትራምፕና በቻይና መካከል ያለው የንግድ ፍጥጫ በጠነከረ ቁጥር መካከለኛው ምስራቅ ወደ ከፋ ጦርነት የመግባት እድሉ ሰፊ እንደሆነ ይታመናል። በቀጣዮቹ ወራት አሜሪካ በቻይና ላይ የምትጥለው አዲስ የኢኮኖሚ ማዕቀብና እስራኤል በኢራን ላይ የምታደርገው የሚስጥር የደህንነት ዘመቻ የዓለም ሰላምን ይበልጥ ሊያናጋውና ሊያስከፋው እንደሚችል በስፋት ይገመታል። አሁን ደግሞ በቀጥታ ወደ ሀገር ውስጥ መረጃዎች እንመለሳለን። ትላንት እሁድ ጠቅላይ ሚኒስትር አብይ አህመድ በገላንጉራ ኢንዱስትሪ ፓርክ ምርቃት ላይ ባደረጉት ንግግር የሀገሪቱን የኢኮኖሚ እድገት 10.2 በመቶ መድረሱን ገልጸዋል። ከአውሮፓና ከአሜሪካ የሚመጡ እንግዶች በሀገራችሁ እድገት ተገርመዋል። ስለዚህ እንዳላያችሁ አትሁኑ። ብዙ ኢትዮጵያውያን ግን ይህንን እድገት በሚገባ አላስተዋሉትም ማለታቸው ትልቅ አነጋጋሪ ጉዳይ ሆኖ ቀጥሏል። ይህንን ጉዳይ ከህዝቡና ከተለያዩ እይታዎች በጥልቀት ልንመረምረው ይገባል። ይህ የጠቅላይ ሚኒስትሩ ንግግር በአዲስ አበባ ከተማ አስተዳደር ስር ባሉት የቤት ልማት ፕሮጀክቶች ላይ የ30 ቢሊዮን ብር ዕዳ ተንጠልጥሎ ባለበት በሚሊዮን የሚቆጠሩ ተመዝጋቢዎች ዕጣቸውን ናፍቀው በከፍተኛ የቤት ኪራይ ስቃይ ውስጥ ባሉበትና የኮሪደር ልማቱን ተከትሎ በርካታ ዜጎች የመኖሪያ ቀውስ ውስጥ ባሉበት ሰዓት መደመጥ የብዙዎችን ቅሬታ እንደቀሰቀሰ ይነገራል። ህዝቡ ዓለም የተደመመበት እድገት የዕለት ጉርስ በቸገረን የሽንኩርትና የዘይት ዋጋ በናረበት ሰዓት እንዴት ሊታየን ይችላል የሚሉ ጥያቄዎችን በዲጂታል ሚዲያው ላይ በሰፊው እያነሳ ይገኛል። በአንጻሩ ከመንግስት ወገን የተሰለፉ ተንታኞች እንደሚሉት ጠቅላይ ሚኒስትሩ የጠቀሱት ማክሮ ኢኮኖሚው እያሳየ ያለውን የላቀ መዋቅራዊ ለውጥና የኢንዱስትሪ ፓርኮች ምርታማነትን እንደሚያመለክት ይገለጻል። መንግስት የጀመራቸው ታላላቅ ፕሮጀክቶች በረጅም ጊዜ ሀገሪቱን ከድህነት እንደሚያወጧትና ህዝቡ ለአጭር ጊዜ የሚመጣውን ጫና በትዕግስት ማለፍ እንዳለበት ለማስገንዘብ የታለመ ንግግር እንደሆነ ይከራከራሉ። በመንግስት ትረካና በህዝቡ የዕለት ተዕለት የኑሮ እውነታ መካከል ያለው ልዩነት እየሰፋ በሄደ ቁጥር ህዝቡ በመንግስት የኢኮኖሚ ሪፖርቶች ላይ ያለው እምነት ሊቀንስ እንደሚችል ስጋቶች አሉ። ይህንን ለማስተካከል ከተማ አስተዳደሩ የቤት ዕዳውን በፍጥነት ከፍሎ አዳዲስ ዕጣዎችን ማውጣትና የኑሮ ውድነቱን የሚያቃልሉ ቀጥተኛ እርምጃዎችን መውሰድ ግድ እንደሚለው የኢኮኖሚ ባለሙያዎች ያሳስባሉ። በሌላ በኩል እሁድ ማለዳ ጠቅላይ ሚኒስትር አብይ አህመድና የናይጄሪያው ታዋቂ ቢሊዮነር አሊኮ ዳንጎቴ በሶማሌ ክልል ጎዴ ከተማ ድንገተኛ ጉብኝት ማድረጋቸው ታውቋል። ጉብኝቱ በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ ማምረት የሚችለው ግዙፍ የማዳበሪያ ፋብሪካ ግንባታ ሂደት ለመገምገም የነበረ ስብሰባ እንደሆነ ይገለጻል። ይህንን ታላቅ ኢንቨስትመንት በኢኮኖሚ እይታ ስንመረምረው ኢትዮጵያ በየዓመቱ ለማዳበሪያ ግዢ የምታወጣውን በሚሊዮን የሚቆጠር የውጭ ምንዛሬ ለማስቀረት የታለመው ይህ ፋብሪካ ለሀገሪቱ የግብርናና ምርታማነት ትልቅ አቅም እንደሚፈጥር ይገመታል። ጠቅላይ ሚኒስትሩ ይህ ፕሮጀክት ከሀገር ውስጥ ፍጆታ አልፎ እንደ ኢትዮጵያ አየር መንገድ ለሀገሪቱ የውጭ ምንዛሬ ምንጭ እንደሚሆን በልበ ሙሉነት ተናግረዋል። ሆኖም የኢኮኖሚ ባለሙያዎች እንደሚጠቁሙት ከዳንጎቴ ግሩፕ ጋር የተደረገው ይህ ስምምነት የሀገሪቱን የግብርና ግብዓት አቅርቦት በአንድ ግዙፍ የግል ኩባንያ ስር ሊጥለው እንደሚችል መንግስት የረጅም ጊዜ የቁጥጥር ስልቶችን በጥንቃቄ መዘርጋት እንዳለበት ያሳስባሉ። በመጨረሻም ወደ ፖለቲካዊ ውጥረት እናልፋለን። ወደ ፖለቲካዊ ውጥረቱ እናልፋለን። ለሰባተኛው አጠቃላዊ ምርጫ ጥቂት ቀናት ብቻ በቀሩበት በዚህ ወቅት
በብሔራዊ ምርጫ ቦርድ በኢትዮጵያ ሰብአዊ መብት ኮሚሽን እና በሀገሪቱ ከፍተኛ የደህንነት አካላት መካከል ያልተጠበቀ ፍጥጫ ተፈጥሯል። ምክንያቱ ደግሞ ሶስቱም ተቋማት በምርጫው ዝግጅት ዙሪያ ያደረጓቸው የደህንነትና የሎጂስቲክ ግምገማዎች ፍጹም እርስ በርሱ የሚጋጭ ሆነው በመገኘታቸው እንደሆነ ይገለጻል። ምርጫ ቦርድ ተጨማሪ 10 ቢሊዮን ብር ተጨማሪ በጀት በጠየቀበትና አዲሱ የፌዴራል ፈጣን አደጋ ምላሽ ኤጀንሲ የፓራሚሊተሪ ኃይል በከተሞች አካባቢ በይፋ በተሰማራበት በዚህ ወቅት በዋና ዋናዎቹ የሀገሪቱ ተቋማት መካከል እንዲህ አይነት አለመስማማት መፈጠሩ የመጪውን ምርጫ ሰላማዊነት ጥያቄ ምልክት ውስጥ ጥሎታል። የተከበራችሁ የኢትዮ ፋክት ኒውስ ተከታታዮች የዛሬ ግንቦት 10 ዜናዎቻችን እነዚህን ይመስሉ ነበር። ሐሳብ አስተያየታችሁን በኮሜንት መስጫው ስር አስቀምጡልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ፣ ለሌሎች እንዲደርስም ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀናችሁ የሰላምና የፍቅር ይሁንላችሁ። መልካም ቀን